ጫት በመቃማቸው ብቻ ሞት እንደተፈረደባቸው በሳውዲ አረቢያም ሞት የተፈረደባቸውን በርካታ ኢትዮጵያውያንን ለማዳን የሚመለከታቸው ሁሉ ጣልቃ እንዲገቡ ጥሪ ቀረበ። በሳውዲ 65 ኢትዮጵያውያን ላይ የሞት ፍርድ ሊፈጸም መሆኑ ተሰምቷል። ሁማን ራይትስ ዎች ነው መረጃውን ይፋ ያደረገው። ከአደንዛዥ እጽ ጋር በተያያዘ ክስ ባለፈው ሳምንት 3 ኢትዮጵያውያን በሞት የተቀጡ ሲሆን በቀሪዎቹ ላይ ሳይፈጸም እንዲዘገይ መደረጉን ተቋሙ አመልክቷል። እናም የቀሪዎቹን ሕይወት ለማትረፍ የሳውዲ አጋሮችና ሌሎችም በፍጥነት ጣልቃ እንዲገቡ የሰብአዊ መብት ተሟጋቹ ሁማን ራይትስ ዎች ጥሪ አድርጓል። ኢትዮጵያውያኑ ከሀገር ወጥተው በየመን በኩል ወደ ሳውዲ የገቡና አስቸጋሪውን ጉዞ ለመግፋት ጫት ይዘው የተገኙ ናቸው ብሏል። በሳውዲ አረቢያም ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ የገለጸው ተቋሙ ጫት በመቃማቸው ብቻ ሞት እንደተፈረደባቸው ካነጋገራቸው ወገኖች መረዳት መቻሉን አክሏል። አንዳንዶቹ ጭራሽ በምን እንደተከሰሱ እንኳን እንዳልተነገራቸውና አብዛኞቹ ከ2 ዓመት በላይ በእስር ቆይተዋል ነው የተባለው። ሌሎች የሞት ፍርድ እየጠበቁ ያሉ ከ200 የሚልቁ ኢትዮጵያውያን እስር ቤት እንደሚገኙ የሀገሪቱ መገናኛ ብዙሃን ጭምር መዘገባቸውን ቢቢሲ አመልክቷል። ሳውዲ አረቢያ በአደንዛዥ እጽ ክስ በሚመሰረትባቸው የሞት ፍርድ አቁማ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን ባልታወቀ ምክንያት ፍርዱን ተግባራዊ ማድረግ መጀመሯም ይነገራል። ይህ የሳውዲ የፍትህ ሂደት በተለያዩ ዓለም አቀፍ የሰብአዊ መብት ተቋማት ጠበቅ ያለ ትችት ይቀርብበታል። እጅግ አሳዛኝ በሆነ ሁኔታ 7 ኢትዮጵያውያን ተገድለዋል። እነዚህ 7 ኢትዮጵያውያን የተገደሉትም በሳውዲ አረቢያ የሞት ፍርድ ተፈርዶባቸው እንደሆነ ተሰምቷል። በ2024 ከተገደሉት ከ100 በላይ የውጭ ዜጎች መካከል 7ቱ ኢትዮጵያውያን ሲሆን የሞት ፍርዱም ተፈጻሚ ሆኖባቸዋል። አጃንስ ፍራንስ ፕሬስ እንደዚሁም ደግሞ ዘ ጃፓን ታይምስ ከዘገቡት ዘገባ ላይ እንደተመለከትኩት ከሆነ በዚህ ዓመት ብቻ ከተገደሉት ከ100 በላይ የውጭ ሀገር ዜጎች ውስጥ 21 ከፓኪስታን፣ 20 ከየመን፣ 14 ከሲሪያ፣ 10 ከናይጄሪያ፣ 9 ከግብፅ እንደዚሁም ደግሞ 8 ከጆርዳን፣ 7 ደግሞ ኢትዮጵያውያን እንደሆኑ ሰምቻለሁ። እጅግ ያሳዝናል። መልካም ቀን። ሳውዲ ዜጎቻችን ልትገድል ነው፣ በሞት ልትቀጣ ነው። ማንም ኢንተርናሽናል ኦርጋናይዜሽን ሁማን ራይትስ ዎች ጭምር ያወጣው ሪፖርት ዓለም አቀፍ እነ ዶክተር ቴድሮስ አድሃኖም አፕሮች አድርጓቸው ሄዱ በግል በተለያየ መንገድ እስከ አንድ የነዳምጣት اثيوبي في السعوديه ليش سكوت الحكومه؟ العداله للاثيوبيه الموضوع ممكن ينحل بالدبلوماسيه، تحركوا الان، وين المدافعين عن حقوق الانسان؟ الناس قاعدين يموتون على الشهر، ما نقدر نسكت، كثير من اهلي ينتظرونهم في البلد، ولا نكون صوت اللي يوهم ينتظرون الموت، تنتظر ولدها وولدها ينتظر الموت، فدلعي العداله الان، والعداله الان واشهد بدير خصمه. በነገራችን ላይ ጉዳዩ እንደሰማችሁት ነው እና እባካችሁ አሁንም የኛ እርዳታ ያስፈልጋችኋል። ፕሊስ ሼር እያደረጋችሁ ላይክ እያደረጋችሁ እባካችሁ ማለትም አሁን እነዚህ ወገኖቻችን እኛ ካልደረስንላቸው እነዚህ ወገኖቻችን ሊሞቱ ይችላሉ ወይም ደግሞ ሊገደሉ ይችላሉ። እነዚህ ብቻ አይደለም በርካታ ሰዎችም በአሁን ሰዓት በተጠባበቅ ላይ ነው ያሉና እባካችሁ አሁንም ሼር ማድረግ ላይክ ማድረግ እንዳትረሱ እባካችሁ። ተባብረን ድምጽ ስንሆን ውጤት ሊመጣ ይችላል፣ መፍትሄ ሊመጣ ይችላል። ስለዚህ ዋላ ትራንስሌት እያደረግን በጽሁፍም ሊሆን ይችላል ፖስት ማድረግ በቃ ይልመድም። በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በሳውዲ አረቢያ የሚገኙ 65 ኢትዮጵያውያን የሞት ቅጣት እንደተፈረደባቸው ተነግሯል። ሁማን ራይትስ ዎች ባወጣው በዚህ መግለጫ በሳውዲ አረቢያ የሚገኙ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዝውውር ጋር በተገናኘ ወንጀል የሞት ቅጣት ተፈርዶባቸው በመጠባበቅ ላይ እንደሚገኙም ገልጿል። ታዲያ ተቋሙ እንደገለጸው እስረኞቹ ምንነቱን ባላወቁ ሰነድ ላይ በኃይል እንዲፈርሙ መገደዳቸውን ያስታወቀ ሲሆን ሁማን ራይትስ ዎች የሳውዲ ባለስልጣናት የሞት ቅጣቱን እንዲያነሱና የሚመለከታቸው መንግስታት ግፊት እንዲያደርጉም ጥሪ አቅርበዋል። ደቅናይ በቲተም ለኸው አምላካቱም ክልምናካቱም ቪዲዮ እዚ 10 ጊዜ ኮፒ ሊንክ ሼር ጎር ላይ በቃ ለው ሞባይልኩም ለብል ሰው ሼር ጎሩ አው ስዑድ ዓረብ ልዕሊ 8 ዓመት ሙሉእ ተኣሲሮም ላ ተሳቀዩ ዝነበሩ ወገናትና ሞት ፍርድ ተፈሪድዎም እቲ ሞት ተግባራዊ ተገይሩ ወለዶም መርድእ ተጀሚሩ ልብለ ፌስቡክ ትማል ዕለት እስራኤል ሓደ ምሸት የርዮና ብጣዕሚ ልብኻ ልሰብር እናቶም ኣብ ኻሊ ኸዚ ኣብ እስር ቤት ለሎ ወገናት ካልኦት ማለት እዩ ሃሞም ናዮም እጣ ፈንታ ናዮም ዕፃ ከይወፅሑም ብጣዕሚ ከቢድ ራዕደ ከቢድ ጭንቂ ይግኖይና ኣብ መላእ ዓለም ለሎኹም ተጋ
ተጋሩ አውሽት ስዑድ ለሎ ወገናትና ድምጽ ከይኾነዎም ከቢድ ይመስለኒ በቃ ከቢድ ይላና ላወሉ ላፖሶቱሪ አውሽት ዓድና አው አውሮፓ ዓድታት ካልኦት ለለኻቱም ግን ድምጽ ኹንና በይዛኻቱም ናዮም ጻክ ላማና ከይበጽሕ ላወሉ ይግኖይና ኩሉኹም በተለይ ኣብ ምሁራት ለለኹም ተጋሩ መላ ዓለም ለለኹም ብኩሉ ቋንቋ እትኽእልዎ ቋንቋ ለሉ ተፈላለየ ዓይነት ቋንቋ እትኽእሉ ብትኽእልዎ ቋንቋ ድምጽ ኹንዋቶም ክልካቱም ይደሊ እዚኣ ያታ መልእኽቲ መስለኒ ተለይ ተጋጊኣነ ብቻ ድምጽ ክኾኖም ብልግብኦ መልክዑ ኩሉ ካብ መንግስቲ ትሒዙ ክሻዕ ተራ ሃማና ግለሰባት ለለና ኩለና ድምጽ ንኹናም ክልካቱም ይደሊ ለማወቲ መንግስቲ ሰማያት ይዋርሶም ዝስድራ ለለ ጽናዓት ያውኻቱም ክልኩም ይደሊ ኣብ እስሬት ለለኹም ወገናት ህይወትኩም ክትቕይሩ በቃ ላዕሊ ታሕቲ ክትውሉ ኸይድኻቱም እዚ ለጋጠመኩም ለለ መድሃኒ ዓለም ለኣኻቱም ለለ መዋጽኦ ይፍጠረልኻቱም ክልኩም ይደሊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሐባይቢ እዚህ ጋር የምታዩት ልጅ ሰዒድ ይባላል። ኢትዮጵያዊ ነው። ከዚህ በፊት አረብ ሀገር ሲኖር ከሰው ጋር ይጣላና ያው ከሱ ጋር ይጣላው ሰው ይሞትና እስር ቤት ይገባል። እስር ቤት ከገባ በኋላ የሞት እስር ይፈረድበታል። አንድ ግን መልካም የሆነ ሰው 1 ሚሊዮን ሪያል ከፍሎ ከሞት እስር ያድነዋል ማለት ነው። ታሪኩን ስሙ። ይሄ ሰው ፋሊህ ብን ሐሙድ ይባላል። ፋሊህ የሐሙድ ልጅ ኗሪነቱ በትቡክ ከተማ ሲሆን የበለዊ ጎሳ ነው። ከዕለታት አንድ ቀን ወደ ትቡክ መሳፈር ፈለገና ነገር ግን በመኪና ሲሄድ ሙዚቃ መስማት ስለማይፈልግ አንድ ጓደኛ ፈለገ፣ የሚያዝናናውና የሚያሳስቀው የሚያጫውተው። እንዳጋጣሚ ሆኖ አንድ ሱዳኒ ያገኘ። ያ ሱዳኒ ጋር ጉዞ ጀመሩ። በጉዞ ላይ ያሉ አንተ ሱዳኒ ሆይ ትቡክ ለምንድን ሀጃ ነው የምትሄደው አለው። ሱዳኒውም ከትቡክ ፖሊስ ጣቢያ ተደውሎብኝ ወንድምህን የገደለውን ነገ አንገቱ ይቆረጣልና እንድትገኝ ብለውኝ ነው አለው። እንዴት ነው ብሎ ሲጠይቀው ወንድሜ ከዓመታት በፊት አንድ ኢትዮጵያዊ ጋር አንድ ላይ ይሰሩ ነበር። እንዳጋጣሚ መካከላቸው ሰይጣን ገባና ተጣሉ። ከተጣሉ በኋላ ኢትዮጵያው አንስቶ ወንድሜን ገደለው። ያም ኢትዮጵያዊ ምስኪን ነበር፣ ጠያቂ የለውም። ለዓመታት በእስር ቤት ቆየ። ቤተሰብም የጠየቀው የለም፣ መንግስትም አልጠየቀው። የእስር ጊዜውን ጨርሶ የዛ ሀገር ህግ የገደለ ሰው ይገደል ስለሚል የመገደሊያውና አንገቱን የመቆረጫው ሰዓት ስለደረሰ ነገ አንገቱን ሊቆረጥ ስለሆነ የወንድሜን ገዳይ አንገቱ ሲቆረጥ ለማየት እየሄድኩ ነው አለው። ይሄም ሳውዲው በጣም አሰበና 1 ሚሊዮን ሪያል ብሰጥህ ከመገደል ይቅርታ ትለዋለህ ወይ አለው። አይ እኔ ብቻዬን የምችለው አይደለም፣ ሚስት አለው፣ ልጅ አለው፣ ቤተሰብ አለው አለው። እሺ ደግ የሚስቱን ቁጥር ስጠኝ አለው። ወዳውም የሚስቱን ቁጥር ሰጠውና ሳውዲው ወደ ሱዳን ደውሎ ሚስቱን 1 ሚሊዮን ሪያል ብንሰጥሽ ይሄን ምስኪን ኢትዮጵያዊ ከመገደል ታድኒዋለሽ ወይ ሲላት እሺ ችግር የለም ማለት ወዳው ተስማሙ። ቀጥታ የሳውዲያዊ የንጉሱ ቤተሰብ የሆነ የዱባይ የነ ቢን ዚያድ ቤተሰቦች ጓደኛ ነበረውና መሐመድ ቢን ዚያድ የሚባል እሱ ላይ ደወለና ጓደኛዬ ሆይ እንደዚህ በጣም በአዱና በአኪራም ትርፍ የምታገኝበት ስራ ልንገርህ ወይ አለው። ንገረኝ አለው። እንደዚህ ከአንድ ኢትዮጵያዊ ለዘመናት ታስሮ ጠያቂ የለውም ሰው ገሎ ነበርና ነገር ግን የሟች ቤተሰቦች 1 ሚሊዮን ሪያል ከሰጡን እንተዋለን ስላሉ 1 ሚሊዮን ሪያል ካለ አለው። አብሽር አለው። እሱም ወደ ሰውየው በጉዞ ላይ ያለ ትቡክ ሳይደርስ ከኢማራት 1 ሚሊዮን ሪያል ገባለት። ከዛ ልጁንም ኢትዮጵያዊንም ከመቆረጥ አዳኑ። በሳውዲ አረቢያ የሞት ፍርድ ስለተፈረዳቸው ኢትዮጵያውያን ወገኖቻችን በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። እንግዲህ ሁላችን እንደምናውቀው በሳውዲ አረቢያ ወደ 200 ኢትዮጵያውያን ወገኖቻችን የሞት ፍርድ እንደተፈረዳቸው ይታወቃል። ሆኖም ግን የእናንተ ላይክ ማድረግ የእናንተ ሼር ማድረግ በጣም ተጽዕኖ እየፈጠረ መሆኑ ይህ ቪዲዮ ይመሰክራል ማለት ነው። ስለዚህ አሁንም ይህንን ቪዲዮ ላይክ ማድረጋችሁ፣ ይህንን ቪዲዮ ወደ ብዙ ሰዎች እንዲዳረስ ሼር ማድረጋችሁ፣ ኮፒሊንግ ማድረጋችሁ እንዳትረሱ። ምክንያቱም እነዚህ ወገኖቻችን አሁንም ችግር ውስጥ ናቸው፣ ግን ተስፋ ስላለ ይህንን ቪዲዮ ላይክ ማድረግ ሼር ማድረግ እንዳትረሱ። ስለዚህ ይህንን ሰውዬ እስኪ ምን እያለ ነው እስኪ ስናዳምጠው። ሳውዲ አረቢያን በዋናነት ተነስቶ ነው እዚህ ጥያቄው የቀረበው። መንግስት በመካከለኛ ምስራቅ ውስጥ ያሉ ዜጎቻችንን በተመለከተ በየጊዜው ድጋፍ ክትትል ሲያደርግ እንደቆየ እዚህ ሁሉ ቀን የምንጋራው ነው። እናንተም በተለይ ይሄ ህገወጥ ፍልሰተኞችን በተመለከተ ከዛ እንዲታቀቡ በየጊዜው በእናንተም በኩል የሚዲያ ስራዎች፣ ህዝቡን የማነቃቃት ስራዎች እንደሚሰሩ እናያለን።
እንግዲህ መካከለኛው ምስራቅ ውስጥ በተለይ በወንጀል ተጠርጥረው ተይዘው የፍርድ ሂደት አልፈው አስከፊ የሆነ የፍርድ ውሳኔ ደግሞ የደረሰባቸውን ኢትዮጵያውያኖች በጀዳ የሚገኘው ቆንስላ ጽሕፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን ትልቁ ስራቸውና ጊዜያቸውን ሰጥተው የሚከታተሉት ያው የዜጎች ጉዳይ ነው የሚሆነው። ከዚህ የባሰ ችግር አይመጣም። በየጊዜውም በነሱም አቅም ብቻ ሳይሆን በመንግስት ደረጃም ተከታትለው በቂ መረጃ ከያዙ በኋላ የፍርድ የተፈረደው ፍርድ የሚለዝብበትን መንገድ በመንግስት በኩል በየጊዜው ከዚህ ቀደም እንደሚደረገው ሲደረግ ቆይቷል። አሁንም ፔንዲንግ የሆኑት የእነኚህ ኢትዮጵያኖች ጉዳይ ኤምባሲያችን በቅርብ እየተከታተለው ነው። ስለዚህ ነገሩ እንደሰማችሁት ነው ወገኖቼ። የኛ እርዳታ፣ የኛ መተባበር፣ የኛ ሼር ማድረግ፣ የኛ ላይክ ማድረግ እነዚህ ወገኖቻችን ህይወታቸው ሊያተርፍ ይችላል። ከዚህ ቀደም ከአንድ ዓመት በፊት ማለት ነው የተወሰኑ ወገኖቻችን በየመን አካባቢ ወደ 65 የሚሆኑ ወገኖቻችን ነበሩና ሞት ፍርድ የተፈረዳቸው ነበሩ። ነገር ግን የኛ ጫጫታ፣ የኛ ድምጽ መሆን፣ የኛ መተባበር እነዚህ ሰዎች ሳይገደል ቀርቷል። አስታውሳለሁኝ ማለት ነው አምን አካባቢ። ስለዚህ አሁንም የኛ እርዳታ ያስፈልጋል። የናንተ ላይክ ማድረግ፣ የናንተ ሼር ማድረግ በጣም ውጤት አለው። እነዚህ ሰዎች ህይወት ከሞት ልናተርፋቸው እንችላለን። ስለዚህ ባካችሁ ሼር ማድረግ፣ ላይክ ማድረግ እንዳትረሱ። ባካችሁ በምትወዷት